ሰላም ክርስቶስ ከኔም ከናንተ ጋር ይሁን። የተወደዳችሁና የተከበራችሁ የቤተ ጽጌ ሚዲያ ቻናል ቤተሰቦች እንዴት አላችሁ? እንዴት ከረማችሁ? በያላችሁበት ሰላማችሁ ይብዛልኝ እያልኩኝ እንኳን ለብርሃነ ሆሳዕና በሰላም አደረሳችሁ። ይህ ታላቅና ድንቅ በዓል በቤተክርስቲያናችን ዘንድ በታላቅ ድምቀት የሚከበር የሰላም ንጉስ ክቡር የተገለጠበት ዕለት ነው። በዛሬው ቪዲዮአችን ስለ ሆሳዕና በትንሹ ከማቀው የምንማማር ይሆናል። እስከመጨረሻው አብራችሁን ቆዩ። ሆሳዕና የሚለው ቃል የዕብራይስጥ ቃል ሲሆን ቀጥተኛ ትርጉም አሁን አድን ወይንም እባክህ አሁን አድን ማለት ነው። ይህ ቃል በሁለት ቃላት ጥምረት የተመሰረተ ነው። ሆሻ አድን እና ና አሁን እባክህ። በብሉይ ኪዳን መዝሙረ ዳዊት ላይ አቤቱ አሁን አድን፣ አቤቱ አሁን አቅና መዝሙር 118 ቁጥር 25 ተብሎ እንደተጻፈው ሕዝቡም ይህንን ቃል የሚጠቀሙት ለእግዚአብሔር ያላቸውን ልመናና አምልኮ ለመግለጽ ነበረ። ነገር ግን በአዲስ ኪዳን ጌታችን መድኃኒታችን ኢየሱስ ክርስቶስ በአህያ ውርንጭላ ሆኖ ወደ ኢየሩሳሌም ሲገባ ሕዝቡ ሆሳዕና ብለው እየጮሁት ለተስፋው መፈጸም፣ ለድህነቱ መቃረብና ለንግስና እውቅና ለመስጠት ነበረ። ጌታችን ወደ ኢየሩሳሌም የገባው እንደ ምድራዊ ነገስታት በሰረገላ ወይንም በፈረስ ተጭኖ አልነበረም። ይልቁንም በትህትና በአህያ ውርንጭላ ላይ ተቀምጦ ነበረ። ይህ ድርጊት በነቢዩ ዘካርያስ የተነገረው ትንቢት ፈጽሟል። አንቺ የጽዮን ልጅ ሆይ እጅግ ደስ ይበልሽ፣ አንቺ የኢየሩሳሌም ልጅ ሆይ እልል በይ። እነሆ ንጉስሽ ጻድቅና አዳኝ ነው፣ እርሱ ትሁት ነው፣ በአህያም በውርንጭላይቱም ላይ ተጭኖ ወደ አንቺ ይመጣል። ፈረስ የጦርነት የጥንካሬ ምልክት ሲሆን አህያ ግን የሰላምና የትህትና ምልክት ነች። ክርስቶስ በአህያ ላይ መጫኑ እርሱ ዓለምን በኃይል ሳይሆን በፍቅር፣ በጦርነት ሳይሆን በሰላም የሚገዛ የሰላም ንጉስ መሆኑን ያሳየበት ታላቅ ትምህርት ነው። ጌታችን ወደ ኢየሩሳሌም ሲገባ ሕዝቡ ልብሳቸውን በመንገድ ላይ እያነጠፉ ከዛፍም ዘንባሌዎችን እየቆረጡ ይዘረጉ ነበረ። በተለይም የዘንባባ ቅርንጫፎች ይዘው መውጣታቸው ትልቅ ትርጉም አለው። አንደኛውና የመጀመሪያው የድል ምልክት ነበር። ጥንት በነበረው ባህል የዘንባባ ዝንባሌ ድል ምልክት ነበረ። ሕዝቡ ክርስቶስን የዳዊት ልጅ እያሉ ሲቀበሉት ሞትና ኃጢአትን የሚያሸንፍ እውነተኛው ድል አድራጊ ንጉስ መሆኑን እየመሰከሩ ነበረ። ሁለተኛ የእረፍትና የደስታ ምልክት ነው። ዘንባባ ሁል ጊዜ አረንጓዴ ሆኖ የሚቆይ በመሆኑ የማይጠፋው ዘላለማዊ ሕይወትና በገነት የሚገኘው እረፍት ያመለክታል። ሶስተኛ የሕፃናት ምስጋና። በዚያን ዕለት እጅግ አስገራሚው ነገር የሕፃናት ጩኸት ነበረ። የአዋቂዎች ልብ በክፋትና በጥርጣሬ ሲሞላ፣ ንጹሐን ሕፃናት ግን ሆሳዕና ለዳዊት ልጅ እያሉ አመስግነዋል። ይህም ከሕፃናትና ከሚጠቡት አፍ ምስጋና አዘጋጀ የሚለውን ቃል ያረጋገጠ ነበረ። የሰማይና የምድር ፈጣሪ ሆኖ ሳለ በአህያ ላይ መጫኑ እኛም በሕይወታችን ውስጥ ከትዕቢት ርቀን በትህትና እንድንኖር ያስተምረናል። ልባችንን ማንጠፍ። ሕዝቡ ልብሳቸውን በመንገድ ላይ እንዳነጠፉ እኛም ለጌታችን መንገዱን የምናዘጋጀው ልብሳችንን ብቻ ሳይሆን ልባችንን ከቂም፣ ከበቀል፣ ከኃጢአት በማንጻት ለንግስናው ስናመቻች ነው። የሰላም ንጉስ በገባበት ከተማ ዛሬም ሰላም ያስፈልጋታልና እኛም በምንኖርበት ማህበረሰብ ውስጥም የሰላም መሳሪያዎች እንድንሆን ይጠራናል። ሆሳዕና የተስፋ ቃል የተፈጸመበት፣ የሕፃናት አንደበት የተከፈተበት፣ የትህትና ጥበብ የታየበት፣ የሰው ልጅ ከእግዚአብሔር ጋርም የታረቀበት የመግቢያ በዓል ነው። ጌታችን ወደ ኢየሩሳሌም በክብር እንደገባ ዛሬም በእያንዳንዳችን ልብ ውስጥም ገብቶ እንዲነግስ ሆሳዕና በአርያም እያለን እናመስግነው። ስለተከታተላችሁኝ ስላዳመጣችሁኝ ከልብ አመሰግናለሁ። መልካም የሆሳዕና በዓል ይሁንላችሁ። ሳምንት በሌላ ቪዲዮ እስከምንገናኝ ድረስ እስከ ሳምንት መልካም